ሰላም ውድ የተከበራችሁ አድማጭ ተመልካቾቻችን፣ ይህ በየዕለቱ ከቢጂጂ ሚዲያ ወደ እናንተ የሚቀርብላችሁ የዜና ሰዓታችን ላይ እንገኛለን። በዛሬው ዜናችን ላይ የሸዋ ፋኖ አመራሮች በእስክንድር ነጋ ላይ ያላቸውን ተቃውሞ በስልክ ንግግሮቻቸው ላይ ገልጸዋል። የሸዋ ጠቅላይ ግዛት እዝ የዘመቻ መምሪያ ኃላፊ ሻለቃ አማንና ሸዋ ጠቅላይ ግዛት እዝ የአጼ ዳዊት ክፍለ ጦር አዛዥ ሻለቃ ሙሉቀን በስልክ ንግግሮቻቸው ላይ በእስክንድር ነጋ ላይ ያላቸውን ተቃውሞ ወይም ቅሬታ በግልጽ ሲነጋገሩ መረጃ ደርሶናል። ይህንን መረጃ ለእናንተ ለአድማጭ ተመልካቾቻችን የምናሰማ ይሆናል። ከመረጃው በኋላ እንገናኛለን። ወደ መረጃው። ያንን እያደረገልን ሳይሆን የራሱን ሴታፕ ቢሆን የሚያመቻቸው ነገር አለ። ከዚያ በኋላ የሆነ ቀን ግልብጥ ሊል ነው። ስለዚህ አሁን እንደዚህ ከሌሎች ከብዙ አደረጃጀቶች ጋር አቃቅሮን አገፋፍቶን ይህን ሁሉ ሲሆን እኛም ዝም ብለን የምናይ ከሆነ አንድ ሰው ወይ ሁለት ሰው አምቆን መቆየት የለበትም። በብዙ ማስረጃ አዘጋጅቼ ተድሬ ይዣለሁ። ሲሆን እሱን ላገኝህና ላናግርህ ብዬዋለሁ። እንገናኝ ደስ ያለ ቦታ ብሎኛል። ከተመቻቸኝ በቶሎ አገኘዋለሁ። ካልሆነ ግን ለመከታተል ቢሆን በስልክም ቢሆን ነግረውና ይሄንን እንደ ክፍለ ጦረኛ የሚወሰነው ነገር አለ። ይሄን በሉና በመግለጫቸው ላይ ስጡ ብለን እንነግራለን፣ በአቋም ማለት ነው። ያንን ካላደረጉ እኛ ደግሞ በደንቡ በቃ የእሱን ሊያወርድ በሚችል ሁኔታ ሸዋን እስክንድር ያስታጠቀው ብለውና ሀብታሙ የደነፉበት ሁኔታ ምናምን ያዘጋጀሁት ያለኝ መረጃ ማለት ነው። ትክክል ነው ተብሏል። የቱ ጋር ነው ያስታጠቀው? እኔ ምናልባት በገንዘብ ደረጃ ላይ እዚህ ክፍለ ጦር የደረሰው 1 ሚሊዮን ብር ገደማ መሰለኝ። አሁን እሱም ከህዝባዊ ግንባሩ በተሰበሰበው ያም ደግሞ የኛም ነው የእሱ አይደለም። ስለዚህ ያስታጠቀን ማለት አይችልም። ይሄን ደግሞ የተደረገውም አሁን ቅርብ ጊዜ ነው። 1 ሚሊዮን አካባቢ እንዳለን ነው። ያማን ጦር እያለን ነው። በጣም ብዙ መሳሪያና ብዙ ጦር እያለን ነው እንጂ እሱ ያነሳሳን ያክል እሱ ያደራጀን ያክል ተደርጎ መወራቱ አላግባብ ነው። ያንን እውነታውን መነጋገር ነው ያለብን። በእኛም አመራሮች ጭምር የእሱ ስም ሲወደስ ይነግስ ነው የምታየው። እዚህ ትግል ላይ ግን ባለው ሁኔታ ምን አድርጓል ስንል ምንም እጁ የለበትም። ስለዚህ እጁ መኖር አለመኖሩ አይደለም ያው ትልቁ ያሳሰበኝ ማንተም ብለዋል ከሌሎች አጋር ፋኖች ጋር ያገፋፋን ነው ትልቅ ስጋት ነው ለሁላችንም ነውና ይሄን ነገር ደግሞ ከወዲሁ ካላስተካከለን ሰራዊቱም ቢሆን እኮ ነገር ተፋተኞች ናቸው ማለት አይቀርም። ትክክል ነው አማን። እኔ በግልጽ የታዘብኩት ነገር ምን አለ መሰለህ፣ ይሉንታ በቃ ትናንትና ትልቅ ታጋይ ነበረ እንደዚህ አድርጎ ለዚህ ተሰቃይቷል። እንዴ ይሰቃያ ታዲያ እንዴ? ይህን የመሰለ ትግል መበላሸት መቻል አለበት እንዴ? ከዛ ውጪ ያየሁት ያለውት ነገር ምንድነው? ትግሉን ለግለሰብ መስጠት ባለቤትነቱ ይሄ በደንብ መታየት መቻል ያለበት ነው። ትግሉን ለባለቤትነቱን ለግለሰብ በሰጠነው ቁጥር ለጠላፊዎች ግልጽ የሆነ አሰራር እየከፈትን ነው የምንሄደው። በቃ ለጠላፊዎች እንሰጣለን። ትግሉን ለጠላፊዎች እንደምንሰጣቸው አትጠራጠር፣ እንሰጣቸዋለን። ስለዚህ ለምንድን ነው ግለሰባዊ አሰራር ተቋማዊ አሰራር ነው መሆን ያለበት? ሸዋ ጠቅላይ ግዛት ውስጥ ሰውዬ ምንድነው የሰራው ስራ? ይሄን ያክል አንተ ያልከው ነገር ነው ይሄ ነው ብዬ ይሄን አድርጎልናል በትጥቅ ዙሪያ እናቀው እንዴ? ፋት ላይ አሁን ያለውን ትጥቅ ከየት እንደመጣ እንዴ? ከቤተ ክርስቲያንና ከድር የወጣ ትጥቅ አይደለም እንዴ? አሁን ትንሽ የመሳሪያዎች ከጠላት ተገኘ እንጂ ከዛ ውጪ የነበረው መሳሪያ የት ነው የተገኘው? ከዛ ውጪስ በገንዘብ ደረጃ ስትራቴጂ ቦታ ስለሆነ ሸዋሮቢት አካባቢ የተሰበሰቡ ሀብት ስብሰባዎች እንጂ የትኛው ነው? ሰራዊቱ ላይ ጠብ ያለ ነገር ካለ በአንተ በኩል ያለፈ ነገር ካለ ትነግረኛለህ። እኔም ማላቅ ከዛ ውጪ እየመጣ ግለሰቦች ላይ ወይ የሚቀመጥ ከሆነ እሱንም ግልጽ የሆነ ነገር ቢያስቀምጡልን የተሻለ ይመስለኛልና እንደ ክፍለ ጦሮችን እኔ ዛሬ ሪፖርት አድርጋለሁ። ብዙ ያልተመቹኝ ነገሮች አሉ። አካላዊ ስብሰባ ማድረግ ፈልጋለሁኝ። ፕሮግራም አድርጉልኝ ብዬ ለኮሎኔል እንትን ብያለሁ፣ ሪፖርት አድርጋለሁ ዛሬ። እሺ እናመቻቻለን ብለውኛል። ስለዚህ ክፍለ ጦር አመራሮችን ከተቻለ ከታችኞቹ አመራሮችም
እንደተዋረዱ ሰብስበው ያለውን ነገር ግልጽ የሆነ ነገር ቢያሳውቁን በቶሎ የተሻለ ይመስለኛል። ከዛ ውጭ የሰበሰብነው ሀብት ማለት የኛ ሀብታችን ሰራዊት ነው። ሌላ ሀብት የለም። በቅርብ ቀን እንደምናጣው አትጠራጠር። ከዛ ውጭ ከአጋር ድርጅቶች እዞች ጋራ የለየለት ግርጭትና ትርምስ ውስጥ እያስገባን ነው። እነዚህ ሰዎች በዚህ ቅሬታ ውስጥ ሸዋ ውስጥ መጥተው ታግለው 4 ኪሎ ይገባሉ ማለት አይሆንም። አይደለም እነሱን ስበልና መጣ ይቅርና እኛም ገና ከቀበሌ የማንወጣበት መንገድ ነው ያለ። በሄንን በተለይ ከኔ የተሻለ ኮንታክት ስላለ አንተ ቅርበትም ስላለህ በጊዜ ሰጥተህ ቶሎ ቢስተካከል የተሻለ ይመስለኛል።